ሰላማችሁ ይብዛ ቅዱሳን፣ እንደምን ቆያችሁ? እንደምን ከርማችኋል? ሁሉ በጌታ ሰላም እንደሆነ አምናለሁ። እኔም ሰላም ነኝ በጌታ። ይህ ፌርማ ፋውንዴሽን የሚል የዩቲዩብ ቻናላችን ነው። በዚህኛው ክፍል ደግሞ ስለ አንድ ድንቅ ስለ ኢየሱስ ክርስቶስን በማመኑ እና ሰማዕት ስለሆነው ድንቅ ደቀ መዝሙር ታሪክ አጫውታችኋለሁ። ይህ ሰው በእርግጥ የሐዋርያው እና የወንጌላዊው የዮሐንስ ደቀ መዝሙር የእግር በእግር ከሱ ቀጥሎ የተነሳ ደቀ መዝሙር የቤተ ክርስቲያን ታሪክ ውስጥ ጉልህ ሚና ከተጫወቱት ውስጥ አንዱ ነው። ፖሊካርፕ የሚባለው በኤፌሶን ቤተ ክርስቲያን ውስጥ ካሉ ቢሾፖች ውስጥ አንዱ ነው እና ይህ በአንድ ጊዜ ጌታን ክደሙት የተባለበትን ያቺን ሞመንት ያንን ጊዜ በግጥም መልክ አዘጋጅቻለሁኝና እሱን እንድትሰሙኝ ስለምፈልግ ነው። ምናልባት ታሪኩ በጣም መሳጭ ነው ስላገኘሁት ነው። አብዛኛውን ለክርስቲያን ፋሚሊ በኢየሱስ ክርስቶስ አምነን ለዳንም ለወንጌል አማኞች ቤተሰቦች ትልቅ ትምህርት የሚሰጠንም ስለሆነ ማለት ነው እና በአንድ ወቅት ያመነውን ጌታን የተከተለውን ጌታን ሕይወቴን የዘላለም ቤቴ ብሎ የተከተለውን ኢየሱስ ክርስቶስን ክደሙት እና ጌታ አይደለም በል፣ እሱ ጌታ አይደለም በል፣ ቄሳር ነው ጌታ በል የተባለበት ጊዜ ነበር። እንደዛ ቢል ነፍሱ ልትተርፍ ነፍሱ ልታመልጥ ወይም ደግሞ ስጋውና ነፍሱ ሊለያይ የማይችልባቸው እድሎች ተሰጥቶት ነበረ። የዛን ጊዜ ቢክድ እንኳን በሚክድበት ወቅት እንደዚህ ክድሃል ብሎ ሊይዘው የሚችል አንዳች ሌላ አካል አልነበረም እና ይህን ሊያስክዱት የፈለጉ ሰዎች ብቻ የነበሩበት ጊዜ ነበር። አሁን እንደኛ ከሆነ በእኛ ጊዜ በእኛ ሁኔታዎች የምናስብ ከሆነ ማለት ነው። ነገር ግን ይህንን 86 ዓመት ሙሉ ጌታዬን አገልግየዋለሁ፣ ጌታዬን ተከትየዋለሁ፣ ጌታ ጠብቆኛል፣ አንድም ነገር በእኔ ላይ አላደረገብኝም፣ አንድም ነገር በእኔ ላይ አልሰራብኝም፣ ክፉ ነገር አልፈጸመብኝም። እንዴት ጌታዬን ዛሬ እክደዋለሁ? እንዴት ጌታዬን ዛሬ ሳላምነው ሳልወደው እንዳልተከተልኩት በአንዲት ቅጽበት እንደዚህ ክጄው ጌታዬ አይደለም ብዬ እንዴት ሰው አላየኝም ብዬ እንዴት ከኔ በታች ያሉ ቅዱሳን ከኔ በታች ያሉ አማኞች የሉም እነሱ ባይኖሩ እንኳን ሕይወቴን ላስመልጥ ብዬ እንዴት ጌታዬን እክደዋለሁ ብሎ ጌታዬን አልክድም የሚል ኑዛዜውን የሰጠበትና ከዛ በኋላ በእሳት ተቃጥሎ እንደሞተ በእሳት ተቃጥሎ በሚቃጠልበት ጊዜ በእርግጥ ስጋው አልቃጠል በማለቱ ምክንያት ሌላ ሰው እንዲሞት አድርጎ እንደወጋው እናያለንና ይህንን ታሪክ መሰረት ያደረገ ግጥም ነው የጻፍኩትኝ እና እንድትሰሙ እንድታደምጡ ለብዙዎችም ደግሞ እንዲደርስ ሼር እንድታረጉ ጠይቃችኋለሁ። ተባረኩልኝ። የሰማዕቱ የመጨረሻው ኑዛዜ። ስደበው አትበሉኝ፣ እንዴት ሰድበዋለሁ? ለ86 ለሚያህል ዓመታት አገልግየዋለሁ። ስደበው አትበሉኝ፣ በዚህ ሁሉ ዘመን ሰድበሙት አትበሉኝ ንጉሥና ዳኜን። አንዳች ክፉ ነገር ምንስ አድርጎብኝ ዛሬ ክደዋለሁ እሳቱ ጸንቶብኝ። ከቶ አላደርገውም ጌታዬን አልክድም፣ ከሞት ብተናነቅ ጽናቴን አልጥልም። ይህ ፍዳ አይደለም ተውኝ ልቃጠለው፣ ለወንጌሉ ዘር ነው አንድዱት ልንደደው። መዓዛ ነኝና የጌታ ክርስቶስ፣ ቆስቁሱት እሳቱን ጠረኑ ይዳረስ፣ ለሚድኑት ይንፈስ። ለጠፊው የሞት ሽታ ለሚድነው የሕይወት ሽታ ነኝና፣ ተቃጠለ ነደደ አትበሉ፣ ይልቅ መዓዛው እንዲደርስ በደንብ አቀጣጥሉ። ድሮም ወንጌል ሰደድ ነው እንኳን አቃጥላችሁ እንዲሁም ሯጭ ነው። ቆስቁሱት እሳቱን አንድዱኝ ልንደደው፣ የወንጌልን ጽዋ በደስታ ልጎንጨው። ወንጌል እንደሆነ እንዴትም አይቆምም፣ የእግዚአብሔር ነውና በመንገድ አይቀርም። የእውነት ልንገራችሁ እናንተም ዘር ናችሁ፣ ከእሳቱ አልፎ የመዓዛው ሽታ ይገባል ቤታችሁ። ለእናንተም ነውና ተስፋው ለሁላችሁ። ይልቅ ክደሙት አትበሉኝ፣ እንዴት ክደዋለሁ? በዚህ ሁሉ ዓመት ምን ክፉ አርጎብኝ ከቶ ጠላዋለሁ?
ቅደሙት አትበሉኝ፣ ለ86 ዓመት አውቀዋለሁ። ታዲያ በዚህ ሁሉ መች ክፉ ሆነብኝ? ሐዋርያው ዮሐንስም በደለኝ አላለኝ። አስተማሪ ነበር ከጌታ የተማረ፣ ፊጥሞ ደሴት ላይ በኔሮ የታሰረ። ከቁፈኑ ይልቅ አየሁት ነው የሚለው፣ ከመከራው ይልቅ ጌታን ነው የሚያገዝፈው። ከሰቆቃው ይበልጥ በወንጌል ጽና ይለኛል። አሁን በእኔ ደርሶ መካድ እንዴት ያስችለኛል? ብቻ ካደው የሚል ሰነፍ ቃል አታውሩ፣ የሰማዕታት ደም ነውና የቤተ ክርስቲያን ዘሩ። መች ኢየሱስ ተወ፣ መች ዮሐንስ ካደ፣ መች ጳውሎስ አቆሞ በፈለገው ሄደ፣ መች ወንጌል ተዘርቶ ሳይበቅል መከነ፣ በጣም ትንሹ ሰናፍጭ ብዙዎችን አዳነ። ስለዚህ ወንጌል ዘር ነውና ከቶ አልክደውም፣ የአባቶችን ዋጋ እኔ ጋር ቢደርስ አላሳንሰውም። ኑ እሳቱን ቆስቅሱ መዓዛው ነኝና፣ ወንጌል ነው ምሸታው ጠረኑ ነኝና። ግን ካደው አትበሉኝ አልካደኝምና። ይልቅና አንተ ትውልዴ የወንጌል ባላደራ፣ በብዙ የሥራ መስክ የምትሰራ የምትሰማራ፣ ወንጌል ዓለምህ ነው ሌላ ዓለም የለህም፣ ከመስቀሉ ቃል ውጭ ሌላ አልተሰጠህም። ቀን ሳለህ ዓላማህን ፈጽምበት፣ በጊዜውም አለጊዜውም ጽናበት። ድቅድቁን ጨለማ በጽድቅ አሸንፈው፣ ባህሪህ ነውና መሆን ብርሃንና ጨው። አንተ የወንጌል አገልጋይ ወዴት ነው ያለኸው? አንተ የወንጌል አገልጋይ የት ጋር ነው ያለኸው? ብቻ ካደው የሚል ሰነፍ ቃል አታውሩ፣ የሰማዕታት ደም ነውና የቤተ ክርስቲያን ዘሩ። ይልቅ መዓዛ ነኝና በደንብ አንድዱብኝ፣ ወንጌልን እንዳውድ እሳት ጨምሩብኝ። ይልቅ መዓዛ ነኝና በደንብ አንድዱብኝ፣ ወንጌልን እንዳውድ እሳት ጨምሩብኝ።